ሰላም ጤና ይስጥልን። የውጭ ምንዛሬ በጣም ጨመረ። ሐዋላ ብላክ ማርኬት አሁን ላይ በጣም ሰዎችን እያስደሰተ ይገኛል። የውጭ ምንዛሬ ብላክ ማርኬት አሁን ላይ በጣም ከመጨመሩ አኳያ በብዙ ዘርፎች ላይ ተጽዕኖ እየሆነ መጥቷል። በአብዛኛው ጥሬ ዕቃዎች ላይ ከኢንዱስትሪ ምርቶች ከውጭ ስለሚገቡ አሁን ላይ የውጭ ምንዛሬ በከፍተኛ ደረጃም እየጨመረም እንደሆነም እንዲሁም ተገለጸ። የውጭ ምንዛሬ እየጨመረበት ያለው ዋናው ምክንያትም የምንዛሬ ፍላጎታችን ሲጨምር አቅርቦቱን ሲያንስ ዋጋው በጣም እየጨመረም እንደሚገኝ አሁን ላይ ሰዎችን እያነጋገረ ይገኛል። ይሁንና የፖለቲካና የኢኮኖሚ አለመረጋጋት በሀገር ውስጥ ያለ አለመረጋጋትም የውጭ ኢንቨስትመንትን እንዲሁም ይቀንሳል። ይህም ሀገር የሚገባው የውጭ ምንዛሬ መጠንም እንደሚያንስም አሁን ላይ ተገለጸ። የውጭ ምንዛሬ ብላክ ማርኬት አሁን ላይ ስንት ብር እየተመነዘረም እንደሚገኝ ወቅታዊ የውጭ ምንዛሬም ለእናንተም የምናስዳምጣችሁ ይሆናል። በቅድሚያ ለቃሉ ቲዩብ አዲስ የሆናችሁ ሰብስክራይብና የደውል ምልክቱን የሚጫኑ እንዲሁም ቤተሰብ እንደሚታወቀው ቃሉ ቲዩብ የተለያዩ ዘርፋ ብዙ መረጃዎች የሚሰማበትና የሚደመጥበትም ቻናልም እንደሆነ ይታወቃል። ቃሉ ቲዩብ በመጀመሪያ ደረጃ በዓለማችን ላይ የተሰሙና መደመጥ ያለባቸው ወቅታዊና ፈጣን ትኩስ መረጃ የሚያስዳምጥ ቻናልም እንደሆነ ይታወቃል። በመቀጠል የውጭ ምንዛሬ ብላክ ማርኬት ሐዋላ ስንት ብር እየተመነዘረም እንደሚገኝ ወቅታዊ የውጭ ምንዛሬ ሙሉ መረጃ የሚያስዳምጥ ቻናልም እንደሆነ ይታወቃል። በመቀጠል የባጃጅ ዋጋ፣ የመኪና ዋጋ እንዲሁም ወዘተ መሰማትና መደመጥ ያለባቸው ወቅታዊ መረጃ የሚያስዳምጥ ቻናልም እንደሆነ ይታወቃል። ወደ ቻናላችን ሰብስክራይብ ይበሉ እንዲሁም ይቀላቀሉ። በመጀመሪያ 100 ዩናይትድ ስቴትስ ዶላር በጥቁር ገበያ 16182 ብር ከ93 ሳንቲም እየተመነዘረ ይገኛል። 100 ስዊስ ፍራንክ በብላክ ማርኬት 20397 ብር ከ53 ሳንቲም አሁን ላይ በብላክ ማርኬት እየተመነዘረ ይገኛል። 100 የአውስትራሊያ ዶላር አሁን ላይ 10798 ብር ከ78 ሳንቲም አሁን ላይ በብላክ ማርኬት እየተመነዘረ ይገኛል። 100 የኩዌት ዲናር በብላክ ማርኬት 53136 ብር ከ6 ሳንቲም አሁን ላይ በብላክ ማርኬት እየተመነዘረ ይገኛል። 100 ዩሮ በብላክ ማርኬት 19143 ብር ከ6 ሳንቲም አሁን ላይ በብላክ ማርኬት እየተመነዘረ ይገኛል። 100 የካናዳ ዶላር 11721 ብር ከ71 ሳንቲም በብላክ ማርኬት እየተመነዘረ ይገኛል። 100 ፓውንድ ስተርሊንግ በብላክ ማርኬት 22836 ብር ከ05 ሳንቲም አሁን ላይ በብላክ ማርኬት እየተመነዘረ ይገኛል። 100 የዱባይ ድራህም በብላክ ማርኬት 4478 ብር ከ7 ሳንቲም አሁን ላይ በብላክ ማርኬት እየተመነዘረ ይገኛል። 100 የሳዑዲ ሪያል በብላክ ማርኬት 4312 ብር ከ28 ሳንቲም በብላክ ማርኬት እየተመነዘረ ይገኛል። 100 የኦማን ሪያል በብላክ ማርኬት 42586 ብር ከ03 ሳንቲም አሁን ላይ በብላክ ማርኬት እየተመነዘረ ይገኛል። 100 የጆርዳን ዲናር በብላክ ማርኬት 22820 ብር ከ22 ሳንቲም አሁን ላይ በብላክ ማርኬት እየተመነዘረ ይገኛል። 100 የባህሬን ዲናር በጥቁር ገበያ 100 የባህሬን ዲናር 42863 ብር ከ93 ሳንቲም አሁን ላይ በብላክ ማርኬት እየተመነዘረ ይገኛል። ውድ አድማጮቻችንና ተመልካቾቻችን ለሰዓቱ እየተሰሙና መደመጥ ያለባቸው ወቅታዊ የውጭ ምንዛሬ ይህንን ይመስል ነበር። በሌላ ትኩስና ወቅታዊ ሰበር መረጃም እስከምንገናኝ ድረስ በያላችሁበት ሰላም ቆዩልን። ለቻናላችን አዲስ የሆናችሁ ሰብስክራይብ እና የደውል ምልክቱን ይጫኑ እንዲሁም ቤተሰብ ይሁኑ።